ተመልካቾቼ ዛሬ ደግሞ ከኢንቨንተሪ ኦር ኢንተርናሽናል አካውንቲንግ ስታንዳርድ ሁለት ጋር ታይዞ ጀነራል የሆኑ ጥያቄዎችን አብረን ለመስራት ጥያቄዎችን ይዤላችሁ ቀርቤያለሁ። የመጀመሪያው ጥያቄያችን ምን ይላል? Which inventory costing method most closely approximate current cost for each of the following? ምርጫዎች ተሰጥቶናል። ስለዚህ ወደ ምርጫዎች ከመሄዳችን በፊት ጥያቄውን መጀመሪያ በደንብ ክሊር እናድርገው። inventory costing method ስንል እንግዲህ የሸጥነውን ኢንቨንተሪ አይተም እንዲሁም ደግሞ እጃችን ላይ የቀረውን ኢንቨንተሪ አይተም ዋጋው ምን ያክል እንደሆነ ለመለየት ኢንቨንተሪ ኮስቲንግ ሜቶዶችን እንጠቀማለን። ስለዚህ ካሉን ኢንቨንተሪ ኮስቲንግ ሜቶድ ከከረንት ኮስት ጋር approximately closed የሆነው የትኛው ኮስቲንግ ሜቶድ ነው የሚለው ነው። ስለዚህ ላይክ ፊፎን እንዲሁም ደግሞ ሊፎን ወይ ደግሞ weighted average method or specific identification method የምንላቸው ኢንቨንተሪ ኮስቲንግ ሜቶድ ነው። ስለዚህ for time being ሶስቱ የኢንቨንተሪ ኮስቲንግ ሜቶድ ነው የቀረበልን። ሆኖም ግን ከቀረበልን ሶስቱ ኢንቨንተሪ ኮስቲንግ ሜቶድ በኢንተርናሽናል አካውንቲንግ ስታንዳርድ 2 መሰረት አንደኛው አድቫይዝ የሚደረግ ወይ ደግሞ ለኮስቲንግ ሜቶድ እንድንጠቀም የሚረዳን አይደለም ወይ ደግሞ አክሴፕተብል አይደለም። ስለዚህ ፊፎ ማለት ቀድሞ የገባ ኢንቨንተሪ አይተም ቀድሞ ይሸጣል የሚል ኮስቲንግ ሜቶድ ነው። ሊፎ ስንል ደግሞ መጨረሻ ላይ የገባው ኢንቨንተሪ አይተም ቀድሞ ይሸጣል የሚል ኮስቲንግ ሜቶድ ነው። weighted average costing method ማለት ደግሞ አማካይ ነው። that means የተሸጠው እጃችን ላይ የቀረው ኢንቨንተሪ በአማካይ ዋጋ ስለሚንይዝ የሁለቱም ኮስቲንግ አማውንቶች ተመሳሳይ ናቸው። ስለዚህ ከወቅቱ ፋይናንሻል ሪፖርት ጋር ተቀራራቢ የሆነ ኮስት የሚሰጠን የትኛው ነው ጥያቄው። ስለዚህ ፊፎን assume ስታደርጉ ፊፎን ስንወስድ ኮስት ኦፍ ጉድስ ሶልዱ ቀድሞ የተገዛበት ዋጋ ነው። whereas ግን ኢንዲንግ ኢንቨንተሪ የሚሆነው ላስት የተገዛ ዋጋ ነው። ላስት በተገዛ ዋጋ ነው። ስለዚህ ኢንዲንግ ኢንቨንተሪው approximately ከከረንት ኮስት ጋር ይቀራረባል። ኮስት ኦፍ ጉድስ ሶልድ ጋር ስንመጣ ላስት የተገዛው ቀድሞ የተሸጠ ነው ስለሚለን ቀድሞ የተገዛው ደግሞ አሁንም በእጃችን ላይ አለ ስለሚለን ኮስት ኦፍ ጉድስ ሶልዱ ሊፎን ስንወስድ ከወቅቱ ዋጋ ጋር somewhat close ነው። ስለዚህ ከዚህ መነሻ ኢንዲንግ ኢንቨንተሪ ፊፎ ሲሆን ኮስት ኦፍ ጉድስ ሶልድ ሊፎ ሲሆን ቢላ ኢንዲንግ ኢንቨንተሪ ሊፎ ኮስት ኦፍ ጉድስ ሶልድ ደግሞ ፊፎ ነው የሚለን ዲም እንደዚህ አይነት ምርጫዎች ተሰጥቶናል። ስለዚህ አሁን በሰጠሁት ማብራሪያ አማካኝነት መልሳችን የሚሆነው ኤ ነው ማለት ነው። ኤ መልሳችን ነው የሚሆነው ማለት ነው። ስንቀጥል ሁለተኛው if a company fails to accrue unpaid interest expense at the end of the fiscal year, what is the effect on the financial statement? ስለዚህ ምንድነው ጥያቄው? if a company fails to accrue unpaid interest expense ማለትም ኢንተረስት ተመዝግቦብናል ግን አልከፈልንም።
ስለዚህ በአኩራል ቤዝ መሰረት ይህን ትራንዛክሽን ባለመመዝገባችን በኢንዲንግ ፊዚካል ይር ፋይናንሻል ስቴትመንት ላይ ምን አይነት ኢምፓክት ያመጣል ነው። ስለዚህ accrued unpaid interest expense formally ብንመዘግብ ጆርናል ኢንትሪያችን ምን ይሆናል? ኢንተረስት ኤክስፔንስን ዴቢት እናደርግና ኢንተረስት ኤክስፔንስን ዴቢት እናደርግና which is this one is debit ምን ክሬዲት ይሆናል? ኢንተረስት ፔየብል ክሬዲት ይሆናል። ኢንተረስት ፔየብል ክሬዲት ይሆናል። ኢንተረስት ፔየብል ክሬዲት አድርገን መመዝገብ የነበረብንን ሳንመዘግብ ብንቀር ምን አይነት ኢፌክት በፋይናንሻል ስቴትመንታችን ላይ ያመጣል? ሂር ኤክስፔንስን መመዝገብ ሲገባን ሳንመዘግብ በመቅረታችን የወቅቱ ኔት ኢንካም ኦቨርስቴትድ ይሆናል። የወቅቱ ኔት ኢንካም ኦቨርስቴትድ ይሆናል። እንዲሁም ደግሞ ላያቢሊቲም መመዝገብ ሲገባን ሳንመዘግብ በመቅረታችን የላያቢሊቲያችን መጠን which is understated ይሆናል። ስለዚህ ትራንዛክሽኑ ኢንካም ስቴትመንት አንደር ኤክስፔንስ አካውንት እንዲሁም ደግሞ ባላንስ ሺት አንደር ፔየብል አካውንትን አፌክት የሚያደርግ ትራንዛክሽን ነው ያልመዘገብነው። ከዚህ አኳያ ላያቢሊቲ ኦቨርስቴትድ ሳይሆን አንደርስቴትድ ይሆናል ያልኳችሁ ነው። ስለዚህ ላያቢሊቲ አር አንደርስቴትድ ይላል፣ ኔት ኢንካም ኦቨርስቴትድ ይላል። ምክንያቱም ወጪዎች ተቀናሽ መሆን ሲገባ ተቀናሽ የሚያደርገውን ኤክስፔንስ ባለመመዝገባችን ኔት ኢንካማችን ኦር ኔት ኢንካማችን ኦቨርስቴትድ ይሆናል ማለት ነው። ስለዚህ ፋይናንሻል ስቴትመንታችን ላይ ምን ችግር ይፈጥራል ማለት ነው? which is balance sheet statement under liability account understated ያደርግና ኢንካም ስቴትመንት ኔት ኢንካሙን ኦቨርስቴትድ ያደርጋል። ስለዚህ our answer is choice B. If a period of raising price inflation which inventory costing method results in the highest net income. Inventory costing method highest net income የሚሰጠው የትኛ ነው? እንግዲህ in the case of price inflation inventory acquired ስናደርግ ዋጋው እየጨመረ ያለበት ገበያ ላይ inventory acquired እያደረግን ከሆነ recent የገዛናቸው ኢንቨንተሪዎች ዋጋቸው ከፍተኛ ነው የሚሆነው። እንዲሁም ደግሞ ቀድሞ የገዛናቸው ኢንቨንተሪዎች ዋጋቸው ዝቅተኛ ነው የሚሆነው። ስለዚህ ከኔት ኢንካም ጋር ታይዞ ስለ ኮስት ኦፍ ጉድስ ሶልዱ ዝቅተኛ ሊያደርገው የሚችል ኢንቨንተሪ ሜትድ ነው የምንፈልገው ማለት ነው። ስለዚህ ኮስት ኦፍ ጉድስ ሶልድ ዝቅተኛ ሲሆን ኔት ኢንካሙ ደግሞ ከፍተኛ ነው የሚሆነው። ስለዚህ in the case of FIFO ቀድሞ የተገዛው ቀድሞ ስለሚሸጥ እንዲሁም ደግሞ ሬዚንግ ፕራይስ በመሆኑ የፊፎ ኮስት ኦፍ ጉድስ ሶልድ ዝቅተኛ ይሆናል። ስለዚህ ኔት ኢንካማችን ደግሞ ምን ይሆናል? ከዚህ ጋር ታይዞ ከፍተኛ ይሆናል ማለት ነው። ኔት ኢንካማችን ከፍተኛ ይሆናል። ሶ አንሰራችን ምንድነው? ኤ ነው የሚሆነው ማለት ነው። If ending inventory is overstated at the end of year 1, what is the effect on year 2? ኮንዲሽኖቹ ተጨማሪ ኢረር ካልተፈጠረ የዚህ ፕሬድ ኢንዲንግ ኢንቨንተሪ ኦቨርስቴትድ ሲሆን የዚህ ፕሬድ ኔት ኢንካም አንደርስቴትድ ይሆናል። የዚህ ፕሬድ ኔት ኢንካም አንደርስቴትድ ይሆናል። ኢንዲንግ ኢንቨንተሪ ኦቨርስቴትድ ሲሆን የዚህ ፕሬድ ኔት ኢንካም
overstated ይሆናል cost of goods sold understated ስለሚሆን ማለት ነው በሚቀጥለው ፕሬድ ራሱን ኢንቨርስ ስለሚያደርግ year 2 net income will be understated year 2 net income ምን ይሆናል understated ይሆናል ራሱ ሌሎች ችግሮች ካልተፈጠሩ በዚሁ ተመሳሳይ ወደሚቀጥለው አመት ይሄን ኢረር ይዘም ብንሻገር የሚቀጥለው አመት ኔት ኢንካሙ አንደርስቴትድ በመሆን የአምና ኔት ኢንካም ኦቨርስቴት ያደረገውን ኦፍሴት በማድረግ ያስተካክለዋል ማለት ነው then the next ጥያቄያችን ደግሞ ምን ይላል under international accounting standard 2 inventories should be measured at historical cost only እንዲሁም ደግሞ net realizable value only the lower of cost and the net realizable value fair value less cost to sales ስለዚህ measurement is always made at the end of the physical period so the historical cost only በማለቱ ምናልባት ኢንቨንተሪን በሚንገዛበት ጊዜ ኢንቨንተሪን በገዛንበት historical cost በገዛንበት ዋጋ እንመዘግባለን whereas ግን consequentially or subsequently የዚህን ኢንቨንተሪ ኮስት ደግሞ በቀጣይ ዋጋ ሜጀርድ እናደርጋለን ስለዚህ የቀጣይ ዋጋ ሜጀርመንታችን ምንድነው የሚሆነው ከገዛንበት ዋጋ እና ከኔት ሪላይዜብል ቫልዩ አነስተኛ በሚሆነው መጠን ኢንቨንተሪያችንን ሜጀርድ እናደርጋለን The next question which of the following must be disclosed regarding inventories according to IFRS that is according to International Accounting Standard 2 the specific identified of every customer who bought the inventory ስለዚህ ኢንቨንተሪያችን እነማን ገዙ ያልነው disclosure ላይ disclose እናደርጋለን ይያለን ነው ስለዚህ ይሄ ስታንዳርዱ ሪኳየርድ የሚያደርግ አይደለም ምክንያቱም ፋይናንሻል ስቴትመንቱ ፌርነሱን ለማረጋገጥ ስንል ዲስክሎጀሩ ነማንገዙ ሳይሆን ኢንቨንተሪዎቹ በምን አይነት የኮስት ፍሎ ፎርሙላ ተመዘገበ ወይም ደግሞ ሜጀርድ ተደረገ አንዱ ሪኳየርድ የሚደረግ what we call it part of disclosure ነው የሚሆነው ማለት ነው the replacement cost of all inventory items that is required እናደርጋለን ግን if there is replacement cost ሲኖር ነው ይሄኛው ግን always inventoryዎች በሚኖሩበት ጊዜ በየትኛው cost flow assumption measured እንደተደረገ ሁሉ ጊዜ disclosed መደረግ አለበት that is for the sake of identifying the fairness of the financial statement ስለዚህ መልሳችን የሚሆነው choice B ነው ማለት ነው and also under International Accounting Standard 2 that is inventories which of the following cost is not included in the cost of inventory that is imported duties and non-refundable tax this is exactly cost of inventory ነው እንደምታውቁት choice B transportation and handling cost this is also obvious abnormal amount of wasted materials or labor deconversion costs such as direct material if our inventory produced ያደረግነው ወይ ደግሞ manufacturing company ላይ የምንሰራ ከሆነ cost of inventory የሚሆነው direct material direct labor እንዲሁም ደግሞ factory overhead ስለሆነ አንዱ cost of inventory ነው የሚሆነው ማለት ነው transportation obvious handling cost
Also, it is obvious imported duties and the non-refundable tax. Him part of cost of inventory no gain abnormal amount of waste material or labor is not included under what we call it cost of inventory. If the net realizable value of an inventory item is lower than its historical cost, what is the required accounting treatment? እንግዲህ ቅድም በአንደኛው ጥያቄ እንዳየነው at time of measurement inventory በኢንተርናሽናል አካውንቲንግ ስታንዳርድ 2 መሰረት measured ከምናደርግባቸው measurements which is the lower of cost and net realizable value ነው ስለዚህ ኮስቱ አነስተኛ ሆኖ net realizable value ከፍተኛ ከሆነ በኮስቱ ነው ሪፖርት የምንሰራ ያለ ነው ኮስቱ ከፍተኛ ሆኖ ደግሞ net realizable value አነስተኛ ከሆነ በnet realizable value ነው ሪፖርት የምንሰራ ያለ ነው ስለዚህ net realizable value ከኮስቱ ያነሰ ከሆነ ሪፖርቱን በnet realizable value ሪፖርት ስለምናደርግ ላይክ ለምሳሌ ኮስቱ 10 ሆኖ then net realizable value ደግሞ 8 ከሆነ ይህ inventory reported የሚደረገው lower of cost of net realizable value አችን ስንት ነው የሚሆነው ማለት ነው 8 ነው የሚሆነው ማለት ነው ስለዚህ በምን ያክል አማውንት አንሷል which is በሁለት አማውንት አንሷል ስለዚህ ኢንቨንተሪያችን በሁለት መቀነስ አለበት ነው ስለዚህ ሁለት አማውንት per unit ወይ ደግሞ assume per unit ሁለትን ከስረናል ነው ወይ ደግሞ $2 or $2 ከስረናል ይያለ ነው ስለዚህ ይሄን ሁለቷን ጋር ታይዞ ምን አይነት የአካውንቲንግ ትሪትመንት ያስፈልገናል ነው no adjustment is needed unless the differences matter የሚያደርግ ካልሆነ በስተቀር ይሄኛው ምንም adjustment አስፈልገንም ነው የሚለው ይሄ ልክ አይደለም the inventory must be written down to its net realizable value ወደዚህ ምን መሆን አለበት ዳውን መሆን መቻል አለበት ነው this one is the inventory must be revalued to fair value by fair value ደግሞ inventory measured አይደረግም በlower of cost and net realizable value ነው the cost method must be adjusted using LIFO method ይሄም ሲጀመር ስታንዳርዱ የሚደግፍ የኮስቲንግ ሜተድ አይደለም ስለዚህ ምን ማድረግ አለብን ነው ይሄ write off gain or loss due to revaluation or net realizable value debit እናደርገውና then inventory አችንን ክሬዲት በማድረግ እንቀንሰ ነው ሪፖርቱን እንሰራለን ነው ስለዚህ the answer is what we call it B the answer is B in perpetual inventory system which account is debited when merchandise is purchased that means under perpetual inventory system ምክንያቱም ሁለት ኢንቨንተሪ ሲስተሞች አሉ አንደኛው እንግዲህ perpetual inventory system ነው ሁለተኛው ደግሞ periodic inventory system ነው periodic inventory system ማለት እጃችን ላይ ሊቀር የሚችለውን የኢንቨንተሪን ኳንቲቲ ወይ ደግሞ መጠን በቆጠራ የምንደርስበት የኢንቨንተሪ ሲስተም ሲሆን perpetual inventory system ግን በcontinuous recording አማካኝነት ኢንዲንግ ኢንቨንተሪያችን እናውቀዋለን ምንም አይነት ቆጠራ አስፈልገንም ምናልባት for the purpose of cross checking ካልቆጠርን በስተቀር our recording itself disclose the quantity of inventory that remain under stock ስለዚህ በዚህ ኢንቨንተሪ ሲስተም አማካኝነት ሪከርዲንጋችን የምናካሂድ ከሆነ ለሽያጭ የምናቀርባቸው ኢንቨንተሪዎች እንደ አሴት ነው ሪኮግናይዝድ የምናደርገው
whereas again predic inventory system again in the asset ሳይሆን what we call it in the purchase no recognized የምናደርገው ስለዚህ under perpetual inventory system debited የሚሆነው account which is inventory itself asset inventory itself which is debited ይሆናል ነው debited ይሆናል እንግዲህ የበለጠ የተለያዩ የአካውንቲንግ ኮርሶች ለኤግዚት ኤግዛም የሚያገለግሉትን የተለያዩ ጥያቄዎችን ይዘን በመቅረብ በቪዲዮ እየሰራን በዩቲዩባችን ላይ እያኖርን ነው ስለዚህ ኤግዚት ኤግዛምን በትክክለኛ ውጤት ስኮር ለማድረግ ዩቲዩባችንን ሁሉ ጊዜ እንዲጎበኙ እንጋብዛለን